በዛሬ ቪዲዮአችን ሼፕስ ኦፍ አቶሚክ ኦርቢታል ስለ ሼፕ ነው። ሼፕ ማለት ቅርጽ። የአቶሚክ ኦርቢታል ቅርጻቸው ምን ይመስላል? ኤሌክትሮኖች ሄደው እዛ ውስጥ የሚገቡበት ኦርቢት የምንለው ኤሌክትሮኖች የሚቀመጡበት ቅርጹ ምን ይመስላል? ያንን ማወቃችን ለምን ይረዳናል? ሞር ኤሌክትሮን የት ጋ ነው ያለው የሚለውን እንድናውቅ። ሞር ኤሌክትሮን የት ጋ ነው ያለው የሚለውን ካወቅን ደግሞ ኬሚካል ቦንዲንግ ላይ በተለይ ሃየር ኤዱኬሽን ላይ በዩኒቨርሲቲ ደረጃ ያለ ሃየር ኤዱኬሽን ላይ ቦንዲንግ ኬሚካል ቦንዲንግ ኦርጋኒክ ኬሚስትሪ ላይ በጣም ኢምፖርታንት ቁልፍ ነው እና ይህን የዛሬን ኮንሴፕት አንደርስታንድ ማድረግ አለብን ማለት ነው ተማሪዎች። The shapes represent probability density at a given energy level. ሼፕ የሚገልጽልን ነገር ምንድነው? ምን ያህል ኤሌክትሮን የት ጋር አለ። ፕሮባቢሊቲ ዴንሲቲ ማለት የትኛው ኦርቢታል ሞር ኤሌክትሮን አለው የሚለውን እንድናውቅ ያደርገናል። ለምሳሌ ኤስ ኦርቢታል አለ። ኤስ ኦርቢታል ሼፑ ወይም ቅርጹ ስፌሪካል ነው። ስፌሪካል ማለት ክብ ማለት ነው። ፐርፌክትሊ ራውንድ ክብ ቅርጽ። ልክ አሁን እዚህ ጋር ፒክቸሩ ላይ እንደምናየው 1s 2s 3s 1s ሲሆን መጠኑ አነስተኛ ይቀንሳል፣ 2s ደግሞ ከፍ ይላል፣ 3s ከፍ ይላል። ሼፑ ግን ክብ ነው፣ ስፌሪካል እንለዋለን። ኖዳል ፕሌን ማለት ምንድነው? ተያያዥነት የለውም፣ አንድ ነው፣ ወጥ ነው፣ አንድ ነው። ዴንሲቲ ዲክሪሲስ ዊዝ ዲስታንስ ፍሮም ዘ ኒውክለስ። ከኒውክለሱ እየራቀ በሄደ ቁጥር ዴንሲቲ ይቀንሳል። ይህ እንደምናውቀው ኢነርጂ ሌቭሉ 1 2 3 4 እያለ በሄደ ቁጥር በጣም ከኒውክለሱ ይርቃል። ያንን ኤሌክትሮን ዴንሲቲ ይቀንሳል። ፒ ኦርቢታል ደግሞ ስንመጣ አሁን ኤስ ኦርቢታል ክብ ነው ብለናል። ፒ ኦርቢታል ጋር ደግሞ ስንመጣ 3 ዳይሜንሽናል ነው። ፒ ኦርቢታል 3 አይነት ነው፣ ኤክስ ዋይ ዜድ። ይሄ ነው ፒ ኦርቢታል፣ እነዚህ ናቸው 3 ዳይሜንሽናል። 3 ዳይሜንሽናል ማለት ኤክስ አክሲስ አለን፣ ዋይ አክሲስ አለን፣ ዜድ አክሲስ። ኤክስ አክሲስ፣ ዋይ አክሲስ፣ ዜድ አክሲስ ደግሞ በውስጣቸው ያልፋል። ኦርቢቱ በዛ በ3 ዳይሜንሽናል ነው ሪፕሬዘንት የሚሆነው የሚገለጸው። ይሄ ኤክስ አክሲስ ላይ ነው፣ ፒ ኤክስ እንለዋለን። ዋይ አክሲስ ደግሞ ፒ ዋይ እንለዋለን፣ ዋይ አክሲስ ላይ። ይሄ ደግሞ ፒ ዜድ እንለዋለን፣ ዜድ አክሲስ ላይ ይቀመጣል ኦርቢቱ። ፒ ኦርቢታል ኦርቢቱ ምን አይነት ሼፕ ነው ያለው? እንደምታዩት ነው። ይሄ አሁን ምን ይባላል? ዳምብ ቤል ይባላል። ዳምብ ቤል ማለት የደውል አይነት ቅርጽ ያለው ማለት ነው ሼፕ። እቺ ያያችሁት ዳምብ ቤል ኤክስ አክሲስ ላይ፣ ዋይ አክሲስ ላይ፣ ዜድ አክሲስ ላይ። ኖዳል አለው ደግሞ ኖዳል ማለት ልክ ቀበቶ ነው፣ መገናኛ። እቺ መገናኛ፣ ይሄ ፖዚቲቭ፣ ይሄ ኔጌቲቭ፣ ይሄ ፖዚቲቭ፣ አንዱ ፖዚቲቭ አንዱ ኔጌቲቭ ይሆናል። ተቃራኒ ፖዚሽን ነው ያለው። ከዛ እንደ ቀበቶ ይገናኛል። ይሄ ፒ ኦርቢታል ነው ማለት ነው። ፒ ኦርቢታል ፒ ኤክስ፣ ፒ ዋይ፣ ፒ ዜድ ብለን ለሶስት እንከፍለዋለን። በ3 ዳይሜንሽናል ነው ምን የምናደርገው ምንገልጸው። ሶስተኛው ዲ ኦርቢታል ነው። ዲ ኦርቢታል በ2 ዳይሜንሽናል እና በ3 ዳይሜንሽናል ነው የምንገልጸው። አጠቃላይ ዲ ኦርቢታል 5 ነው ያሉት። 5 ስለሆኑ ያሉት አራቱን በ2 ዳይሜንሽናል ስንገልጸው፣ አምስተኛው ደግሞ በ3 ዳይሜንሽናል ይገለጻል። 4 of them 4 lobed ክሎቨር ሊፍ ማለት የሆነ የቅጠል አይነት ቅርጽ ያለው ነው። አሁን እነዚህ አራቱ ነው ዲ ኦርቢታል 1 2 3 4 ዲ ኦርቢታል ናቸው። ይሄ አምስተኛው፣ ይሄ 3 ዳይሜንሽናል ነው። አራቱ ደግሞ 2 ዳይሜንሽናል ናቸው። ኤክስ አክሲስ አለን፣ ዋይ አክሲስ አለን። ኤክስ አክሲስ፣ ዋይ አክሲስ። አሁን ዲ ኤክስ ስኩዌር ማይነስ ዋይ ስኩዌር ራሱ ላይ ኤክስ አክሲስ ላይ እና ዋይ ስኩዌር ዋይ አክሲስ ላይ ኦርቢቱ ሲያርፍ ነው። አያችሁት? ይሄ ደውል ቅርጽ ያለው ዳምብ ቤል የምንለው ኤክስ አክሲስ ላይ ያርፋል፣ ዋይ አክሲስ ላይ። ቀጥሎ ያለው ደግሞ ዲ ኤክስ ዋይ እንለዋለን። በኤክስ እና በዋይ መካከል ያርፋል ምኑ ኦርቢቱ፣ በኤክስ እና በዋይ መሃል። ቀጥሎ ዲ ዋይ ዜድ እንለዋለን።
በዋይ እና በዜድ አክሲስ መካከል የሚያልፈው። ቀጥሎ ደግሞ ዲዜድ ኤክስ እንለዋለን፣ በኤክስ እና በዜድ መካከል የሚያልፈው ማለት ነው። እነዚህ አራቱ በቱ ዳይሜንሽናል የሚገለጹ ናቸው ኦርቢቶች። አምስተኛው ግን ዲዜድ ስኩዌር የምንለው ሼፑ በዜድ አክሲስ ላይ የሚያልፍ ይሆንና ዜድ አክሲስ ላይ ዳምፕ ቤል ሼፕ ሆኖ ከዛ መሀሉ ላይ እንደ መቀነት እንደ ዶናት ሼፕ ክብ ሼፕ ማለት ነው። ዶናት ይባላል። ልክ እኛ ለምንበላው አይነት ቦምቦሊኖ ዶናት አይነት ሼፕ አለ። አምስት ናቸው። አምስቱ በዚህ አይነት መልክ ይገለጻሉ። ኦሪንቴሽኑ ምን አይነት ነው? ዲኤክስ ዋይ፣ ዲዋይ ዜድ፣ ዲኤክስ ዜድ፣ ዲኤክስ ስኩዌር ዋይ ስኩዌር፣ ዲዜድ ስኩዌር which means ይሄ ነው ዲዜድ ስኩዌር ማለት ይሄ። እነዚህ አምስቱ ዲ ኦርቢታል ናቸው። እነዚህ ሶስቱ ፒ ኦርቢታል ናቸው። ይሄ ደግሞ ኤስ ኦርቢታል ነው። ስለዚህ ዛሬ የኦርቢታሎችን ቅርጽ ወይም የኦርቢታሎችን ምን አየን? ሼፕ አየን። ያ ለምን ይጠቅመናል? ኤሌክትሮን ምኑ ጋር በብዛት ሊገኝ እንደሚችል እንድናውቅ ያደርገናል። ኤሌክትሮን ዴንሲቲ የት ጋር ነው ያለው የሚለውን ካወቅን ሃየር ሌቭል ኤዱኬሽን ላይ ቦንዲንግ ፎርም በሚያደርጉበት ጊዜ የትኛው ፒ ኦርቢታል ነው፣ የትኛው ኤስ ካራክተር ነው ኤስ ኦርቢታል ነው የሚለውን ወደ ሪኮል ማድረግ እንችላለን። ይሄ ኮንሴፕት በጣም ይጠቅመናል። በሚቀጥለው ደግሞ ኤሌክትሮን ኮንፊግሬሽን ነው የምናየው። የዛሬው ስለ ኦርቢታል ሼፕ ነው። በሚቀጥለው ኤሌክትሮን ኮንፊገር፣ እንዴት ኤሌክትሮኖች እየሄዱ በኦርቢት ውስጥ በትክክል ይገባሉ የሚለውን እናያለን። ለዛሬ በዚህ